ሰላም እንዴት ናችሁ? በዴበላ እንዲበም መመስረት ይቻላል። ዛሬ የቤኪንግ ዳ ሆኜ አብረን እናስተምራችሁ መተናል ማለት ነው። ቱርክኛ አይንሽ በጣም ያምራል። ሁለት አይነት ጌዎች አሉ። ሀያት ምን ማለት ነው? ሰብስክራይብ ማድረግ እንዳይረሱ። እሱን ግን እንዴት ተርጉሞ ጥቁር ፍቅር እንዳሉት አላውቅም። ሲን እንደ ጄ ነው የምናነበው ብለናል። ሶ ጄን እንዴት ነው የምናነበው? አብራችሁን ቆዩ። Merhaba arkadaşlar, YouTube kanalımıza hoş geldiniz. እንኳን ወደ ዩቱብ ቻናላችን በሰላም መጣችሁ፣ በደህና መጣችሁ። ለረጅም ጊዜ ቲክቶክ ላይ ፎሎ ስታደርጉኝ የነበራችሁ ካላችሁ ቱርከኛን እያስተማርን ነበረ በአጫጭር ቪዲዮ። አሁን ላይ ደግሞ በብዙዎቻችሁ ጥያቄ መሰረት ዩቱብ አድርገው ረዘም እያረግ አስተምረን በማለታችሁ በዛ ምክንያት ዩቱብ ቪዲዮ ይዘን መጥተናል። ዛሬ ካጠገቤ ገስት ይዤላችሁ መጥቻለሁ። ብቻዬን አይደለሁም። the one and only ሀያት ቢካና። ባሽለስን ሰላም እንዴት ናችሁ? ሜራባ አርከታሽላር ሀያት እባላለሁኝ። እንግዲህ ዛሬ የቤኪንግ ዳ ሆኜ አብረን እናስተምራችሁ መተናል ማለት ነው ቱርክኛ። ከዚህ በኋላ በቃኛ ካስተማርናችሁ በኋላ ቀለል አድርጋችሁ ነው መናገር የምትጀምሩት። አይሆፕ evet davet mi kabul ettiğin için çok teşekkür ederim bu arada. Ben de davet ettiğin için çok teşekkür ederim. ዛሬ እንደ መጀመሪያ ሌሰናችን የምንጀምረው ያው የሆነ ቋንቋ አስተማሪ ጊዜ እኮ ከአልፋቤት ነው አይደለም የሚጀምረው? ከሁሉም ከፊደላት ነው የሚጀምረው። ያ እኛም የጀመርነው ቱርከኛ የመጀመሪያው ስንማር ጊዜ ከአልፋቤት ነው የጀመርነው። የቱርከኛ አልፋቤት ሞር ኦፍ ከኦሮምኛ አልፋቤት ኦር ከእንግሊዝኛ አልፋቤት ጋር ተመሳሳይ ሆኖ ሞር ኦፍ አክሰንት ላይ ከኦሮምኛ አልፋቤት ይጠጋል። ሶ ያው የሚጠቀሙት ላቲን ነው ለሁሉም። ያ ሶ እሱ ምና ይሆናል። ግን የተወሰኑ ሌተሮች አሉ አይደሉ? ትንሽ የሚጨመሩ እና ወጣ ያሉ ሌተሮች እነሱንም ምና ይሆናል። በእነሱ ደግሞ ወርድ እየመሰረትን ኤ ፎር አፕል እያልን ቢ ፎር ባናና እንደዛ እያልን እንግዲህ ዛሬ በቱርክኛ እሱ የምናደርግ ይሆናል አይደለ? እንደዛ ነው የሚሆነው። አብራችሁን ቆዩ። ሶ የመጀመሪያው ሌተራችን ምንድን ነው የሚሆነው? የመጀመሪያው ሌተራችን አ ነው የሚሆነው። ባይ ዘ ዌይ ላይክ ኦሮምኛ ላይ አባ ጫዳ ኤፋ ጋ ሶ አ ነው የሚሆነው ማለት ነው። ኦር አማርኛ ላይ ደግሞ ያለው አ የመጀመሪያው አ ኡ ኢ አ ላይ ያለው የመጀመሪያው አ ማለት ነው። በሱ ምን አይነት ወርድ መመስረት እንችላለን? በአ ቀላል ወርድ መመስረት እንችላለን። አኔ የሚለውን ወርድ መመስረት እንችላለን። አኔ በአ አኔ። ብዙ ጊዜ ተርኪሽ ሙቪ አፍቃሪዎች ኦር ተርኪሽ ሙቪ የምታዩ ጊዜ አኔን ታውቁታላችሁ ብለን እናስባለን። እናት ማለት ነው አኔ። የሁለተኛው ሌተራችን ቤ ቢ በእንግሊዝኛ ኦር የምንለው በኦሮምኛ ባ የምንለው ቤ ቤከሊም ይሆናል ማለት ነው። በቤ ደግሞ መመስረት እንችላለን። በቤ ምን መመስረት እንችላለን? ባባ ማለት እንችላለን። አክቹሊ ይሄ ላይክ በአማርኛም በአረብኛም አለ አይደለ? ሁሉም ቋንቋ ያለ ነገር ነው። ባባ ኢዝ ኤቭሪዌር። ያ ሶ ባባ ማለት እንችላለን፣ አባት ማለት ነው። ሌላኛው እዚህ ጋር ነው ትንሽ ወጣ ይላል ብዬ ማስበው። ሲን በሁለት አይነት ወይ ነው ቱርከኛ ላይ የምንጠቀመው። የመጀመሪያውን ያስረዳችኋለሁ፣ ሁለተኛውን ሀያት ታስረዳችኋለች። አንደኛው ኖርማል ሲ እንግሊዝኛ ላይ እንዳለው ኖርማል ሲ ነው። እሱን ስናነበው ጊዜ ግን በሲ ሳይሆን የምናነበው በጄ ነው የምናነበው። ሶ ሲን ምንም አይነት ምልክት የሌላትን ሲን ጄ ብለን ነው የምናነበው ማለት ነው። በሱም ደግሞ ምን አይነት ወርድ መመስረት እንችላለን? ጃም ማለት እንችላለን። ጃም ማለት ግላስ ማለት ነው ማለት ነው። ሶ ከታች ይሄ ምልክት የለውም ማለት ነው። ከታች ያለውስ ምልክት ምንድን ነው የምንለው? ከታች ያለው ምልክት ደግሞ ቼ ነው የምንለው። ቼ ላይ ያለው ቼ ማለት ነው። ሲኤች በእንግሊዝኛ ደግሞ ሲኤች ብላችሁ የምታነቡት ማለት ነው። በሱ ደግሞ ቻይ የሚለውን ቃል መመስረት እንችላለን። ሻይ ያ ሶ ይሄኛው ቼ ነው የምንለው ማለት ነው። ቼ በለው ላይ ያለው ቼ ኦርቻት ላይ ያለው ቼ ማለት ነው። ሶ አክቹሊ ላይ ከአማርኛው ሻይም ጋር ይመሳሰላል እኮ ቻይ ይሄኛው ቼ ሆነ እንጂ አዎ ሻይ። አራተኛው ሌተራችን ደግሞ ምንድን ነው? ዴ ነው የሚሆነው። ዴ በላ እንዴ ብለን ድሮ በደንብ አሪፍ እንትኖችን መሰረት ነበር፣ ግን አሁን ጠፍቶብኛል። በጣም ብዙ ነገር መመስረት ይቻላል እኮ። በዴ በላ እንዴ መመስረት ይቻላል። ለእነሱን ተውላችሁ በዴ በላ እንዴ እናንተ አስተምሩ። ይሄንን ባይሆን ኮሜንት ላይ ያስቀምጡልን። ሶ በዴ ምን አይነት ወርድ መመስረት እንችላለን? በዴ ደርስ የሚለውን ደርስ ሌሰን የሚለው ማለት ነው። ያ ሌሰን አሁን ምናስተምራችሁ ማለት ያ ደርስ ላይ ነን ያለ ነው ባይዘው። ኦኬ ሌላኛው ቃል ሌላኛው ሌተራችን ደግሞ ከሊማችን
ኤ ነው። ኤ ነው። ኤ ማለት አላ ያለው አኡ ኢአ ኤ ባይተው ቱርከኛ ላይ ከአማርኛም ጋር ስለሚመሳሰል እነዚህ አብዛኛዎቹ ከአማርኛም ጋር ይመሳሰላል፣ ከኦሮምኛም ጋር ይመሳሰላል። ቀላል ነው ባይዘው እና ያንን ኮንሰፕት አይምሯችሁ ውስጥ የያዙ እና ይህን ስታነቡ ጊዜ አማርኛ ላይ ያለውን ኤ አስታውሱ። የአማርኛ ስድስተኛው ድምፅ ማለት ነው። አይ ቲንክ ሶ በኤ መመስረት እንችላለን። በኤ ኤልማ እንችላለን። ኤልማ ማለት አፕል ማለት ነው። አፕል ማለት ነው። ፖም በአማርኛ ማለት ነው። ሌላኛው ደግሞ ሌተራችን ፌ ነው። ፌም ያው ፈ ላይ ያለው ፌ ነው ማለት ነው። በሱ ደግሞ ምን መመስረት እንችላለን? በወርድ ፊል የሚለውን ቃል መመስረት እንችላለን። ዝሆን ኦር ኤሌፋንት ማለት ነው። ያ ሶ በፌ ዝሆን ኦር ኤሌፋንት የምንለው ፊል የሚለው በቱርከኛ እሱ መመስረት እንችላለን። ጌ ላይ ሁለት አይነት ጂ የምንለው ቃል ኦር ጌ ብለን ነው የምናነበው በቱርከኛ። ሁለት አይነት ጌዎች አሉ። አንደኛው ጌ ኖርማል ጂ ያለው ጌ ሲሆን አንደኛው ደግሞ ከላይ መስመር ያለው ጂ ማለት ነው። ሶ ከላይ መስመር ያለውን ጂ ስናነበው ጊዜ ዩሙሻ ጌ ብለን ነው የምናነበው። ላይክ ሳይለንት ነው። ላይክ እንትን ላይክ እንዲህ ተደርቦ ነው የሚያልፈው። አሁን ለምሳሌ ያሙር ስንል ጊዜ መሀል ላይ ይመጣል። ላይክ ያሙር ማለት ዝናብ ማለት ነው። መሀል ላይ ነው የሚመጣው። ኦር ማውንቴን ላይ ያለው ዳ ከዛ ደግሞ ኖርማሉ ደግሞ ጌ አለ። ላይክ ሁላችንም ሁሉ ጊዜ የምንጠቀመው ማለት ነው። በሱ ደግሞ አንድ ቃል እንመስርትላቸው። እሱ ይነበባል ጎዝ። በጌ ደግሞ ጊዮዝን መመስረት እንችላለን። አይን ማለት ነው። ጊዮዝን ቾክ ጉዛል ይላሉ ቱርኮች ብዙ ጊዜ ፊልም ላይ። አይንሽ በጣም ያምራል ይጠቀሙታል። ይሄንን ሀያት ጊዮዝን ቾክ ጉዛል ርጃ አይደለም። ሶ ይሄኛውን ጌ በዚህ ወይ መጠቀም እንችላለን ማለት ነው። ሌላው ደግሞ ሁለት ኡንሱስ ከሊሜላር ጌልዲክለር ዘማን ሲመጡ ጊዜ እነዛን ኡንሱስ ከሊሜላሮችን ለመለያየት ኦር ለማርዘምም ልንጠቀም እንችላለን። ይሄንን ሞሮፍ በሌላ ደርስ ላይ ዲቴይሉን እየገባ የምናስረዳችሁ ይሆናል። ቀጣዩ ሌተራችን ምንድን ነው? ሄኖክ የሚለው ሄ ማለት ነው። ወይም ደግሞ ሀያት የሚለው ሄ ማለት ነው። ፓርዶን በጣም ይቅርታ። ሀያት ምን ማለት ነው? ህይወት ማለት ነው አይደል? evet ብዙ ጊዜ ሀያት ቾክ ጉዛል ይላሉ። ሀያት ቾክ ጉዛል which means ሀያት በጣም ቆንጆ ነው። ላይፍ ቆንጆ ነው ማለት ነው። ላይፍ ቆንጆ ነው። ያ በሄ ሀያት መመስረት እንችላለን። እኔ እሱ ረስቼው ነበር እንደውም ፓርዶን ኩስራ ባክማ። ሌላው ደግሞ አይ ላይ መተናል። በቱርከኛ ግን ሁለት አይነት አይ አሉ። አንደኛው ብለን የምናነበው አይ ሲሆን አንደኛው ደግሞ ኢ ብለን የምናነበው ነው። ብለን የምናነበው ከላይ ምንም አይነት ነጥብ የለውም። ኢ ብለን ግን የምናነበው ከላይ ነጥብ ያላት ናት። ሶ ሁለት አይነት አይ አለን ማለት ነው። በእና በኢ ምን አይነት እንትኖችን ምን አይነት ወርዶችን መመስረት እንችላለን? እሽክ የሚለውን which is light ላይት ኦር መብራት ማለት ነው። ያ ሶ በአይ ደግሞ ምን መመስረት እንችላለን? ኢኔክ የሚለውን ቃል መመስረት እንችላለን። ኢኔክ ምን ማለት ነው? ላም ማለት ነው። ያ ሶ ሁለት አይነት አይዎች አሉ። አንደኛው አንደኛው ኢ አላ ያሉት ማለት ነው። አኡ ኢ። አንደኛው ደግሞ ኦ ላይ ያለው ማለት ነው። ሶ ሌላኛው ደግሞ ሌተራችን ጄ ነው። which is ጄ ብለን ነው የምናነበው ማለት ነው። ሶ ከላይ ካስታወሳችሁ ሲን እንደ ጄ ነው የምናነበው ብለናል። ሶ ጄን እንዴት ነው የምናነበው? ጄ አይነት ጀ ላይ ያለው ማለት ነው። ጄ አይነት ነገር ሶ በሱ እንዴት ነው ወርድ እስቲ መስርች እና ሞሮስ እንትን እናስረዳቸው። ጂሌት ወይም ደግሞ ምላጭ። ያ እንዳያችሁት ጂሌት ነው ያለው። ጂሌት አላለም፣ ጂሌት ነው ያለ ነው። ጅ ላይ ያለው ማለት ነው። እሱን ቃል በደንብ ይገልጽልናል። ያ ሌላው ደግሞ ኬ ነው። በኬ ስናነበው ጊዜ ኬ ብለን ነው የምናነበው። ከኩ ኪ ካ ኬ። ሶ በኬ ምን መመስረት እንችላለን? በኬ ደግሞ ካለም ከሌምን መመስረት እንችላለን። ስክሪቢቶ ኦር ፔን ኦር ፔንስል፣ እርሳስ ኦር ስክሪቢቶ። ሶ ከሌም ነው የምንለው ማለት ነው። ሌላኛው ሌተራችን ደግሞ ሌ ነው። ሌ አማርኛ ላይ ያለው ለሉሊላ ሌ። በሱ ምን መመስረት እንችላለን? በሱ ሊሞን
ሊሞን ሌመን ኦር ሎሚ የሆነ ይቀራረባል ትንሽ ያ ሎሚ ማለት ነው። ሌላኛው ደግሞ ሜ ነው። በሜ መሙሚ ማ ሜ ስናነበው ጊዜ ሜ ብለን ነው ፕሮናውንስ የምናደርገው። በሜ ምን መመስረት እንችላለን? አጠገባችን ያለ ነገር ማሳ። ይህንን አይ ቲንክ አብዛኞቻችሁ ልታውቁት ትችላላችሁ። ማሳ በሜ ማሳ መመስረት እንችላለን። ቀጣዩ ፊደላችን ደግሞ ኔ ነው። ኔ ነው። አዎ በኔ ደግሞ እስቲ መመስረት እንችላለን? ናር መመስረት እንችላለን። ናር ማለት ሩማን ማለት ነው። ሩማን ማለት ነው። ብዙም ታወቀ አይደለም ግን የሚበሉት አሉ ስቲል ግን ለጤናም አሪፍ ነው ይባላል። ባይዘ ለጨጓራ ምናምን ነገር አይ ቲንክ አሳስከኝ። ያ ሌላኛው ሌተራችን ኦ ነው። ሁለት አይነት ኦዎች አሉ። አንደኛውን ሀያት ታስረዳን፣ ሁለተኛውን ደግሞ እኔ ያስረዳችኋለሁ። ያው የመጀመሪያው ሁሉ ጊዜ ሁሉም ቦታ ላይ የምንጠቀመው በእንግሊዝኛም በአማርኛም ያለው ማለት ነው ኦ የምንለው ቃል ነው። ኦክል ወይም ደግሞ ትምህርት ቤት የሚለውን ቃል ይሰጠናል ማለት ነው። ያ ቀጥታ ኦ ብለን ነው የምናነበው ይሄኛው። ሁለተኛው ኦ ደግሞ ከዚህኛው ኦ ለየት የሚያደርገው ከላይ ሁለት ነጥብ አለው። ከላይ ሁለት ነጥብ አለው። እሱን እንደ ኦ አይደለም የምናነበው። ለምሳሌ ኦሬትመን ስንል ጊዜ ላይክ ኦሬትመን አንልም። ትንሽ አይነት ነገር ትንሽ እናመጣዋለን። እነዚህ ሌተሮች ትንሽ ያስቸግራሉ። ስቲል እኛ ራሱ እንቸገርበታለን። ግን ያው ይሄ ሞሮ በፕራክቲስ የሚመጣ ነው። ኦሬትመን ነው የምንለው፣ ኦሬትመን አይደለም። ኦሬትመን የዳ ኦረንጂ ምን ማለት ነው? ኦሬትመን ማለት አስተማሪ ነው። ኦረንጂ ማለት ደግሞ ተማሪ ማለት ነው። በእንደዚህ አይነት ወይ ይህንን ልናነበው እንችላለን ማለት ነው። ሌላኛው ሌተራችን ደግሞ ምንድን ነው? ፔ ነው። ኦኬ ፔ ደግሞ በአማርኛም ፐ ብለን የምናነበው ማለት ነው። ያ ፐፑ ፒፓ ፔ ብለን የምናነበው ማለት ነው። ኦኬ በሱ ምን ቃል መመስረት እንችላለን? በሱ ፓራ ኦር በአረብኛ ፍሉስ ነው እንደሚባለው። ፍሉስ ነው። እኔ ዱዓ የሚያደርገው ሰውዬ ፍሉስ ብለዋላ። ከሱ ነው ያየሁት። እሱም ፓራ ማለት መኒ ማለት ነው። እንደውም የሆነ ሙቪ አለ ካራ ፓራ አሽክ የሚል ማለት ነው። እሱን ግን እንዴት ተርጉሞ ጥቁር ፍቅር እንዳሉት አላቅም ግን እንዴት ነው የተተረጎመው? ግን ሌላኛው ሌተራችን ምንድን ነው? ሬ ነው። ረ ላይ ያለው ሬ ማለት ነው። በሬ ምን አይነት ነገር መመስረት እንችላለን? በሬ ሬንክ የሚለውን ቃል መመስረት እንችላለን። ሬንክ ማለት ምን ማለት ነው? ቀለም ማለት ነው። በሬ ሬንክ የሚለውን ኦር ቀለም የሚለውን መመስረት እንችላለን። ቀጣይኛው ሁለት አይነት ኤሶች አሉ። ኦር በቱርክኛ ሴ ብለን የምናነበው ማለት ነው። አንደኛው ሴ ከላይ ምንም አይነት ከታችም ምንም አይነት ነጥብ የሌለው ኖርማል ኤስ ነው። አንደኛው ግን ከታች መስመር አለው እንዲህ። እሱን ስናነበው ጊዜ ሼ ብለን ነው የምናነበው። በሁለቱም ምን አይነት ወርድ መመስረት እንችላለን? በሴ ሱ የሚለውን ቃል መመስረት እንችላለን። ሱ የሚለውን ቃል መመስረት እንችላለን። ሱ ምን ማለት ነው? ውሃ ማለት ነው። ሌላኛው በሼ ደግሞ ሼከር ደግሞ ስኳር። ሌላኛው ሌተራችን ቴ ነው። በቴ ምን መመስረት እንችላለን? ቴ ፎር ቶፕ ኳስ ማለት ነው። ሌላኛው ሌተራችን ደግሞ ዩ ነው። እሱን ስናነበው ጊዜ በቱርከኛ ኡ ብለን ነው የምናነበው። ሁለት አይነት ኡዎች አሉ። አንደኛው ምንም አይነት ነጥብ የሌለው ኖርማል ኡ ሲሆን፣ አንደኛው ደግሞ ከላይ ሁለት ነጥብ አለው። ነጥብ የሌለውን ኡ እንዴት ነው የምናነበው? ኡ ብለን ነው የምናነበው። ቃል ደግሞ እንመስረትለት አይደለም? ኦኬ ኡቻክ ወይም ደግሞ ፕሌን የሚለውን ትርጉም ነው የሚሰጠን። ያ አውሮፕላን ነው የሚባለው በአማርኛ። አውሮፕላን። ሌላኛው ደግሞ ከላይ ሁለት ነጥብ ያለው ኡ ሲሆን፣ እሱንም ከዚህ በፊት እንደነገርኳችሁ ኦ ላይ ካስታውሳችሁ ኦሬትመን ብለን ያነበብ ነው። ኦሬትመን ብለን አላነበብም። እዚህም ጋር ያለውም ደግሞ ኡን ብለን ነው የምናነበው። ኦር ኡዙም ነው የምናነበው። ኡ አይነት ነገር እነዚህ ትንሽ ኡ ከኡ ትንሽ እንትን እናደርገውና ኡ አይነት ነገር ነው የምናነበው። ሞሮፍ ስናነበው ጊዜ ኡዙም ኦር ኡን ኦር እያልን ማንበብ እንችላለን ማለት ነው። ኡዙም ማለት ግሬፕ ማለት ነው። ኦር ወይን ማለት ነው፣ የሚበላው ፍሩት ማለት ነው። ኡን ማለት ደግሞ ዱቄት። ሌላኛው የቀሩን 3 ሌተሮች አሉ። እነሱ እነማን ናቸው? እነሱ ደግሞ ቬ የና ዜ ናቸው።
በቪ ምን መመስረት እንችላለን? በቪ ቫዞ የአበባ ማስቀመጫ ማለት ነው። ያ በይ ደግሞ ዮል ወይም ደግሞ መንገድ በዜ ዜብራ which is ዜብራ ማለት ነው። ያ ሶ አልፋቤቶቹን እንደዚህ አይተናቸዋል። እናንተም ደግሞ ቤት ውስጥ ይህንን ሞር ፕራክቲስ እያደረጋችሁ ከጓደኞቻችሁ ኦር ቱርክኛ መማር ከሚፈልገው ጓደኞቻችሁ ጋር ሊሆን ይችላል፣ ብቻችሁን ሊሆን ይችላል፣ ዋሬቨር ይህንን በደንብ ፕራክቲስ እያደረጋችሁ አልፋቤቱ ሞር ኦፍ እንዴት እንደሚነበብ ቃላቶችን ፕራክቲስ ማድረግ አለባችሁ። ሞር ኦፍ ደግሞ በፕራክቲስ ፐርፌክሽኒዝም እየመጣልን ይመጣል ማለት ነው። እና ደግሞ ሰብስክራይብ ማድረግ እንዳይረሱ። ያ መቼም መርሳት የሌለባችሁ ነገር ሰብስክራይብ በማድረግ ነው። ይህንን ቪዲዮ እንደውም መጀመሪያ ያለባችሁ መጨረሻ ላይ ያደረግነው እንጂ ያ ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ ቱርክኛ መማር ለሚፈልገው ጓደኞቻችሁ ላኩላቸው። በቀጣይ ቪዲዮ ደግሞ ሞር ኦፍ ግሪቲንግ ኢሴንሻል ግሪቲንጎችን እንዴት ሰላምታ እንደምንለዋወጥ፣ ስማችንን እንዴት መናገር እንደምንችል፣ ኦር የሰውን ስም እንዴት መጠየቅ እንደምንችል እንማራለን። ጠብቁ። ያ ኦዛማ ቢሶነኪ ቪዲዮ ዳ görüşmek üzere.